የኔ አባት ሰላም ነው? እንደምን አሉ የኔ አባት? ሰላም ነው? እንኳን አብሮ አደረሰን። እንዴት ነው? ምን ሆኖ ነው የኔ አባት? ተከዘውብኛል። ምን ሆኖ ነው? አሞት ነው? ጤና የለም። አይዞት የኔ አባት። ትንሽ ደቂቃ እንደው ይፈቅዱልኛል ላውራዎት? እስቲ ይግቡ። እንዴት ነው የኔ አባት? እኔ ባላደራው እባላለሁ። ማን ነው ስሞት? ምን ሆኖ ነው የኔ አባት? ምን ነው? ፈጣሪ ነው ቆሞ ማቆ ነገር የለም። ዱንያ ነገር እዚሁ አድራለሁ። ቤተሰብ አልቋል። ቤተሰብ ሲያልቅ ሰርቼ በላ ነበረ። መስራትም ሁሉ ቆሞ አሳክሞ ሲሰልቻቸው ጊዜ በቃ ሲሻሉት ከተሻሉት ፈልገው ነው እንመጣለን የነበረበት ስራዎትን ይጀምራሉ አሉ። ቤተሰቡ አይደለም ቀጣሪዎች፣ አሰሪዎች ማለት ነው። እሺ በጣም ረጅም ዓመት የቆዩባቸው ሰዎች ናቸው። ረጅም ጊዜ ከዛ እሺ ብዬ ምን አደርጋለሁ እንግዲህ በሰው ቤት አትጋፋም ምን አልከት እሺ ብዬ ወጣሁ። አንድ ሁለተኛ ሶስት መጥተው አሳክሞ በዛው በቃ ተመልሶም አልመጣም። ቦታውም ልሄድ ብዬ አልሄድኩም። በቃ ሰው ከማጨናነቅ እኔም ዝም አልኩኝ። አይዞህ ዜና አባት። አሁን ቤተሰብ አልቋል። መጠጊያ የለም። ድሮ ያለ በስራዬ ያለ ቤት ኪራይ ተከራይተን ነው ነበረ። አሁን ቤት ኪራይ መከፈል ነገር የለም። እውነቴ ነው የምነግርህ። ግልጽ ንገረኝ ካልከኝ የበዓል ዋዜ ማለት ማግስት እህል የሚባል ነገር በአይኔ ካየሁ እስካሁን ድረስ ልጄ በእውነቴ ነው የምልህ እህል ነገር በአይኔ አይቼ አላውቅም። ይኸው እዛ ጋር ሃይላንድ አለ። በሱ ሃይላንድ ውሃ የለመንኩ ያመጣሁት ስጋ ተውላለሁ። ምናልባት እንደዚህ አሁን እንዳንተ ጠርቶኝ አባዬ አመሞት እንደሌለ ነው። ብዙ ሰው በዚህ የሚመላለስ ብዙ ሰው ያቀኛል። ጋሽ ታመሙ እንደ ሲሉ ጊዜ አይ ደህና ነኝ፣ ያ ሰው እንዳይጨናነቅ ያልኩኝ አይ ደህና ነኝ፣ አሁን ደህና ነኝ፣ እግዚአብሔር የተመሰገነ ይሁን ያልኩ ያንን ሰው እሸኛለሁ። እና ምን ታደርጋለህ ብለህ ነው። ፈጣሪ መቼም አንዴ ይሰጥሃል፣ አንዴ ይነሳሃል። የፈጣሪ ስራ ከባድ ነው። እሱ ስራ መግባት አንችልም። ስለዚህ ይህንን ነው እዚሁ 4 ሰዓት እስከሚሆን ድረስ እንደዚህ መቀመጥና እዚሁ ላይ ሄጄ ጋደም እላለሁ። የት ነው የሚያድሩት? አሁን ምን ወተን ነው የሚያሙት? ዋናነት እኔ ሕክምና ቦታ ልሰዶት። ስኳር አለ፣ ግፊት አለ። በቃ በተወሰነ ጊዜ በቃ እነዚህ ሲነሱ ስኳር የሚባለውን ራብ አይችልም። ምግብ በጣም ይፈልጋል። ያ ሁሉ ካገኘው አንድ ዳቦ ገዝቼ በውሃ በጥብጬ ጎርሳለሁ። ካላገኘው እንግዲህ ነገርኩህ የበዓል ዋዜማ ማግስት ድረስ እዛ ቀን የቀመስኩኝ እህል እስካሁን ድረስ አለሁኝ ይልሃለሁ። ግን ፈጣሪ በኃይሉ ያኖረኛል። ተኝቼ እነሳለሁ እና ከባድ ነው ኑሮ ያለሁበት ኑሮ በጣም ከባድ ነው። ልጄ እግዚአብሔር ይስጥህ፣ ተባረክ። አሜን። ወልደህ ክበል፣ ወልደህ ወግ ማድረግ ለማየት ያብቃህ። አሜን። ጠርተህ እንደዚህ ብለህ ጠርተህ ስለጠየቀኝ እጅግ በጣም አመሰግናለሁ። እጅግ በጣም ነው የማመሰግነው። በእውነቴ ነው የምልህ። ምንም አላረኩም የኔ አባት። ምንም አይደለም። አሁን ሆስፒታል ልውሰዶት እኔና ይታከማሉ። አሁን ይኸውልህ ምንድነው መሰለህ ግፊቱ ከወር ወደዚህ ደህና ነኝ። ደህና ነው? አዎ። እዚህ ጋር 6 ኪሎ ጋር ፍረንጅ አለች። ቅመ ታረግልኝ እሷ ናት ፍረንጇ ማለት ነው። ስኳሩ ይሄ ሱመን ደህና ነኝ። ልክ የሆነ ስሜት ሲሰማኝ በጣም እሷ ጋር እሄዳለሁ። ጥሩ ነው ያባል። እሷም መድኃኒትም ትሰጠኛለች። ሌላ ቦታ አትልከኝም። ሌላ ቦታ ገንዘብ ስለሚጠየቁ አቅም ስለሌላቸው መድኃኒት ስጧቸው ትልና መድኃኒትም ትሰጠኛለች። ሕክምና
መድኃኒት ያስፈልግ ከሆነ መድኃኒትን ከሷ ጋር ትሰጠኛለች። እዚህ ናክል ነው ብለሃለሁ ልጅ። እንግዲህ ከዚህ በላይ ብዙ አላደርቅህም። እኔ ቅድም እንደነገርኩት ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶችና እናቶች አደራ አድርስ እያሉ ይልኩኛል። የኔ አባት እና እቺን ያዙ የኔ አባት። ልጅ ትጎዳኛለች። ችግር የለውም የኔ አባት። እውነት ያዙ። በእውነት ችግሩኛል ብዬ እንትን አልልህ። ምንም ችግር የለውም። በማርያም አያልቅስ። እሺ ችግር የለውም። ፈጣሪ ውለታ ይክፈልህ። አሜን። ፈጣሪ ወልደህ ለመሳም ያብቃህ። አሜን። በወለድከው ወግ ማድረግ ለማድረስ ያብቃህ። አሜን። ሰው ያልደረሰበት ቦታ ለመድረስ ፈጣሪ ከፍ ያለ ደረጃ ያደርሰህ። አሜን። አዎ እኔ አቅም የለኝም። አንተ ጠርተህ አባቴ ብለህ ጠርተህ ይሄን አክል ውለታ ሰርተህልኛል። ውለታ ፈጣሪ ይክፈልህ። አሜን። ውለታ ፈጣሪ ይክፈልህ። ውለታ ፈጣሪ ይክፈልህ። በእውነት ነው የምልህ ሰው ነኝና ይሄንን የሚጨምር የኔ አባት ልጄ በጣም ታስጨንቀኛለህ። ምንም ችግር የለም። አይጨነቁ። ፈጣሪ ውለታ ይክፈልህ። አሜን። እድሜና ጤና ይስጥህ። አሜን። እድሜና ጤና ይስጥህ። አሜን። እድሜና ጤና ይስጥህ። አሜን። እድሜህን የብረት ምሰሶ አክል ፈጣሪ ያቆይልህ። አሜን። እኔ የጎደለው ፈጣሪ ሙሉ ያርገው። አሜን። አመሰግናለሁ። አሜን። ከልብ አመሰግናለሁ። አሜን። እቺ ነው መጨረሻ ይጨምር የኔ አባት። ልጅ 30,000 ብር ነው። እሺ በድምሩ አጠቃላይ ይሄንን ገንዘብ የሰጠሁት እኔ አይደለሁም የኔ አባት። ይሄን ገንዘብ እንደነገርኩት እኔ የሰዎችን አደራ ነው ማደርሰውና ሰዎች 50 ብር እያዋጡ ነው። ይሄንን 50 ብር ቻሌንጅ ብዬ ጀምሬ በዛ የተዋጣ ገንዘብ ነው። ከዱባይ ሀገር ከሀገር ውጭ የሚኖሩ ሰዎች እንደዚሁ 50 ድራም አዋጥተው የተሰበሰበ ገንዘብ ነውና እኔን ሳይሆን እነዚህ ያዋጡትን ሰዎች ይመርቋቸው የኔ አባት። እሺ እነሱም እንግዲህ እግዚአብሔር ባሉበት ሀገር ሰላም አግኝተው ሀገሩ ሰላም ሆኖ እንዲኖርበት ፈጣሪ ባሉበት ቦታ ሰላማቸው ያብዛው። አሜን። ሰላማቸው ያብዛው። ሰላማቸው ያብዛው። አሜን። እንግዲህ በመጀመሪያ ደረጃ ለእኔ አንተ አስተዋጽኦ ሆነልኝ ነው። ቀጣይ ደግሞ እነሱ አስተዋጽኦ ሆነልኝ ነው ማለት ነው። ፈጣሪ በያሉበት ቦታ ውለታቸው ያብዛው። አሜን። ውለታቸው ያብዛው። አሜን። ውለታቸው ያብዛው። አሜን። እድሜያቸው የብረት ምሰሶ አክል ያቆያቸው። አሜን። እድሜያቸው የብረት ምሰሶ አክል ያቆያቸው። አሜን። እኔ ዛሬ ይሄን ሁሉ ውለታ ጥለውብኛል። እኔ በእውነት ስነሳም ስተኛም ከአጠገቤ ዞር አይሉ እጸልይላቸዋለሁ። በእውነት ነው የምልህ ጸልያለሁ። እሺ ነበር ጸልያለሁ። ለአንተ መጸልያለሁ፣ ለነሱ መጸልያለሁ። መልአክ ሆነህ ለእኔ መልአክ ሆነህ እንደተገኘ ፈጣሪ ለአንተ መልአክ ሆኖ ይቆምልህ። አሜን። ለነሱ መልአክ ሆኖ ይቆምላቸው። አሜን። ከኔ ጎደለ ፈጣሪ ሙሉ ያርገው። አሜን። እሺ የኔ ጌታ አመሰግናለሁ። ምንም ችግር የለም። ምናልባት ሌሎች ሰዎች እርስዎ ማገዝ ከፈለጉ ስልክ ቁጥር ወይ የባንክ አካውንት አሉት? ምንም የለውም። እዚሁ አካባቢ ግን ነው የሚሆኑት? እዚህ አካባቢ ምን ጊዜም ከመጣ እስከዚህ አካባቢ ተጣበጥ ቦታ የለም። ብሩን ግን እንዳይወስዱቦት ደህና ቦታ ያስቀምጡ። እሺ ነበር ደህና ቦታ ያስቀምጡ። የሚያስቀምጥልዎት ሰው አለ? እዛ ሄደው ያስቀምጡ። ስላገኘሁት በጣም ደስ ብሎኛል። እግዚአብሔር ጨርሶ ይማሩት። እሱ ነው በጣም ከመጠን በላይ ነው የማመሰግነው። ልጅ ልቀፎት። እሺ ነበር ችግር የለም። ኧረ ምንም ችግር የለም። ውለታ እሺ ፈጣሪ አድርሰህ። አሜን አሜን። እኔ አባት ፈጣሪ ክፈልህ። አሜን። ወልደህ ለመሳም ወልደህ በወግ ማድረግ ለማየት አሜን። ለዚህ ሁሉ ፈጣሪ አድርሰህ። አሜን። ሰዎቹም ባያሉበት ውለታቸው ፈጣሪ ድረሳቸው። አንተ መልአክ ሆነህ ተገኝተሃል ዛሬ ለእኔ። እሱም በያሉበት እንግዲህ መልእክቴን አድርሻለሁ። እንግዲህ እኔ አባት አመሰግናለሁ። እሺ ምንም ችግር የለውም። እኔ አባት መልካም ጊዜ። ብሩን ደህና ቦታ ያስቀምጡ። እሺ ሄደው እንዳይወስዱቦት አደራ። ሰላምህ ይብዛ። ሰላምህ ይብዛ። ሰላምህ ይብዛ የኔ ፍቅር። ቻው። በጣም እወድሃለሁ። እኔም እወድሃለሁ። ቻው። እሺ